ልጄን ለማሳደግ ብቻዬን እንደሆንኩ ያወቅኩበት ሰዓት ላይ እኔ ከባድ ነበር። የተደሰትኩት ልጄን ያቀፍኩበት ቀን፣ ያዘንኩት ደግሞ አጎቴን ያጣሁበት ቀን። አይኔ ምናምን ልክ አይደለም። አይመጣውም ስቲል ላለሁበት እናንተ ለምታዩት ጥንካሬ ሰሚነሽ ኪዳነ ምህረት ብዙ ነገሮችን ይሸፍናልኝ። ትሚታይ ነው መጽሐፍ ቅዱስ ላይ ያለችዋን ሴት አለች። እሷን ሴት ለመሆን እንድጥር አድርጎኛል። ሰላም፣ እንዴት ናችሁልኝ? ሶሻል ሚዲያ ላይ ስለኔ ማወቅ የምትፈልጉት ወይ ደግሞ መጠየቅ የምትፈልጉት ነገር ጠይቁኝና በዩቲዩብ መልሳለሁ ብዬ ነበር። እነሱን ጥያቄዎች ሰብሰብ አድርጌ ዛሬ ልመልስላችሁ መጥቻለሁ። እዮሃ አበባዬ እዮሃ አበባዬ መስከረም ተባ ደስ ይላል ደስ እሺ። ለምንድን ባላገባ እኔም አላውቀውም፣ ግን ያው የሆነ ቀን ሲመጣ ሰርግ ጠራችኋለሁ። ከብዙ ሰዎች የህይወት ተሞክሮች ያሳለፍሻቸውን ነገሮች ከልጅሽ ጋር ዩቲዩብ ብትጀምሪ አስተማሪ ይሆናል የሚሉ ጥያቄዎች ስለመጡልኝ ለዛ ነው ዩቲዩብ ጀምረው። አክቹሊ ታይፓልኝ ብዬ አላስብም፣ ግን ሽቶ የሚቀባ ጨርቅ ሱሪ የሚያደርግ ብቻ በተቀሪ ንጽህናውን የሚጠብቅ ንጹህ ሆኖ መውጣት የሚወድ ወንድ ገብቶቻል። ጠንካራ ነኝ ብዬ አላስብም። ያው እናንተ ሶሻል ሚዲያ ላይ ስታዩኝና እኔ በሪል ላይፌ ላይ የማሳልፋቸው ነገሮች በጣም የተለያዩ ናቸው። ሁሉም ነገር ሶሻል ሚዲያ ላይ ወጣም አይደለ? እናንተ ጋር ያለው እናንተ ያያችሁትን ጥንካሬን ግን የሰጠችኝም ስቲል ብዙ ነገሬንም እየሸፈነችልኝ የምታኖረኝ ሰሚነሽ ኪዳነ ምህረት ነች። እና ምን ጊዜም ስለ ጥንካሬ ሲነሳ ከጀርባዬ ያለችው እሷ ናት። ምን ይራቴ እንዴት እየተቆጣጠርኩት እንደሆነ እኮ በኢየሱስ ከጥሩ ነገር የሚጀምረው ከደስታው ስጀምር ልክ ልጄን ወልጄ ያቀፍኩባትን ሰዓት በኢየሱስም አረሳትም መቼም። ወደ ሀዘኑ ስንሄድ ግን እኔ በህይወቴ ሰው ሲሞት አይቼም ሀዘን አይቼ አላቅምና 11ኛ ክፍል ላይ ሆኜ አጎቴን ያጣሁበትን ጊዜ እኔ ከዛ በላይ ከባድ ሀዘን ብዬ የማስበው ህይወቴ ላይ የተፈጠረ የለም፣ ግን ያ ጊዜ ለእኔ ከባድ ነበር። ስለዚህ የተደሰትኩት ልጄን ያቀፍኩበት ቀን፣ ያዘንኩት ደግሞ አጎቴን ያጣሁበት ቀን። ህይወት ላይ የሚቆጩን ነገሮች ይኖራሉ፣ ብዙ ነገሮች። ግን ሁሌም ባላረገው ብዬ የምለው ነገር ልክ እኔ እንዴት ነው ወጣት ሆንኩ ፈነዳው ብዬ በማስብበት እድሜ ላይ ማዘር በጣም ትመክረኝ ነበር። በጣም ወላጅ እናቴ ማለት ነው። ያኔ የመከረችኝን ነገር ብሰማ ኖሮ እና እሺ ብላት ኖሮ ምናልባት ነገራቶች አሁን እንዳለውበት አይሆኑም ነበር። ለኔ ከባዱ ጊዜ ምን ነበር? ልጄን ብቻዬን ማሳደግ የጀመርኩበት ታይም ማለት ነገራቶች የፈጠነ ነው ህይወቴ ላይ የተፈጠሩት። ተመርቄ ስራ አልያዝኩም። ብዙ የሚጎሉኝ ነገሮች ነበሩና ልጄን ለማሳደግ ብቻዬን እንደሆንኩ ያወቅኩበት ሰዓት ላይ እኔ ከባድ ነበር። ከዛ እንዴት አለፍሽው ለሚለው አንዳንዴ ፈጣሪ ሰው ይሰጣችሁ የለ ወይ ጓደኛ ወይ በሰዓቱ ሊያግዙኝ የሚችሉ ጓደኞች፣ ከምንም በላይ ደግሞ የሚረዱኝ ቤተሰቦች ነበሩኝ።
እድሜ ለቤተሰቦቼ እና በሰዓቱ አብረው ለነበሩ ጓደኞቼ በእነሱ ኧረ በጣም ብዙ ይቀረኛል። በጣም ጠንካራ የምባል ሰው አይደለሁም። ብዙ ይቀረኛል። እየሞከርኩ ያለው ሰው ነኝ። በእምነቴ ጠንካራ ለመሆን እየሞከርኩ ያለው ሰው ነኝ። ብዙ ይቀረኛል። ኢትዮ ጃንደረባው ትውልድ ሱባኤ ጉባኤ በመማሬ ብዙ ነገሮችን አግኝቻለሁ። ብዙ ነገሮችን ማውቄበታለሁ። እኔ በፊት ላይ ቤተክርስቲያንን አላውቃትም። እውነቱን ለመናገር ላይ ኦርቶዶክስ እባላለሁ። ነጠላ ለብሼ ቤተክርስቲያን ሄዳለሁ፣ አስቀድሳለሁ። ስርዓቱን ቤተክርስቲያን ላይ ያለውን ስርዓቷን፣ ህግጋቶቿን፣ ሁሉንም ነገር አላውቅም። ስርዓቷን አውቄው ናፍቄያት እንዲሄድ አድርገውኛል። ካገኟቸው ጥቅሞች ደግሞ መጽሐፍ ቅዱስ ላይ ያለችዋን ሴት አለች፣ እሷን ሴት ለመሆን እንድጥር አድርጎኛል። 17 ዓመት በጣም ከቤተሰብ ጋር ትግል ላይ የነበርኩበት እድሜ ሃይ ስኩል እና ፕሪፕ ክላስ አካባቢዎች ላይ የምንሆንበት ታይም ነው እና አሁን ላይ የብዙዎቻችን ህይወት ላይ የሶሻል ሚዲያ ተጽዕኖ አለው። ሁላችንም ጋር እኔም በሉት እናንተም በሉት የምናየው ነገር ብዙዎቹ ዘመን ያመጣቸው ተብረቅራቂም በሉት ምንም በሉት ካለንበት መንገድ እንድንስት የሚያደርገን አንድም ነገር እሱ ነው። አሁን ላይ ያለንበትን እድሜ ሳይሆን እነሱ ያደረጉትን ነገር የማድረግ ፍላጎት ያድርብንና ወደማየው መንገድ እንገባለን። ያኔ 17 ዓመቷ ያይኔ ዛሬ ላይ ቁጭ ብላ ቢሆን ኑሮ ምን ትላችኋለሽ መሰላችሁ? ሁሉም ነገር ይደረስበታል። ላንቺ ያለው ላንቺ የጻፈው የትም አይሄድም። ስለ ቸኮልን፣ ስለ ሮጥን፣ ስለፈለግን የምናገኘው ነገር አይኖርም። የለኝም። ሙቮን ማድረግ በተለይ ለኛ ለሴቶች በስመ አብ ወወልድ ወመንፈስ ቅዱስ ዳገት ዳገት ራሱ ቀላል ነው። የሆነ እያረብሽም ምናምን ትወጫለሽ። አያቴ ምን ትላለሽ መሰላችሁ? በጣም ተረት የምትተርት አያት ያለችኝ ሰው ነኝና የፈሰሰ ውሃ አይታፈስም የምትላት ተረት አለችትና አንዴ ያለፈ ነገር ያለፈ ነው። ጭንቅላታችንን ምን ብለን ብናሳምነው ጥሩ መሰለሽ? ሜቢ ያለፈው ነገር አልተፈቀደልንም። የተከለከልነው ነገር ነበር፣ ግን እኛ በራሳችን ፍቃድና በጉልበታችን ለማድረግ ሞከርን። ፈጣሪ ደግሞ ስላልፈቀደው እንዳይሆን አደረገና አበለሻሻው። ስለዚህ ያልተፈቀደልን ነገር ስለሆነ የተፈቀደልን እንድናገኝ ግዴታ ያ ነገር መበላሸት አለበት። እንደዛ ብላችሁ አስቡት። አሪ ቶርቼ ድኩት አይደል ማለት የፈለግነውን የምንናገርበት ደስ ያላለንን እንትን የምንልበት ሀገርና ሳድግም ብቻዬን ያደግኩት በአያቶች ተጨማልቄ ተቀማጥዬ ምናምንና በስርዓት ኮንፊደንስ እንዲኖረኝ አድርጋ ያሳደገችኝ አያቴ። ማፈር ባለበት ነገር እንዲያፍር ኮንፊደንስ እንዲኖረው በሚፈልገው ነገር እንዲኖረው ተደርጌ ነው ያደግኩት። እምነት በጣም ይሄ በራስ መተማመን ያላት ሴት ብዬ አፌ ሞልቼ የምናገር አይነት ሰው አይደለሁም። ግን ደግሞ አስተዳደጌ ምናልባት አስተዳደጌ አያቴ ማይ ላቭ ምናልባት ኤዶምን እኔ ህይወት ላይ ባትፈጠር ኖሮ ዛሬ እዚህ ጋር የምታዩት ያይነባ ምናልባት ስለ ሕክምና ቁጭ ብላ የምታወራችሁ ዶክተር የምትሆን ሴት ነበረች። 5 ዓመት የተማርኩትን የነርሲንግ ትምህርት ርግፍ አድርጌ ላልሰራ ብዬ ጂን ማሳደግ የጀመርኩት ለእሷ ብዬ ነው። ብዙ ሰዓቴን ለእሷ እንሰጣት። ከዛም በተረፈ ደግሞ የሚያስፈልጓትን ነገሮች አሟልቼ ለማሳደግ የነርሲንግ ደሞዝ በቂ አይደለም። ሶ
ይቅር የኔ ፍላጎትና መጀመሪያ የልጄን ህይወት ላስተካከል ብዬ ትቼዋለሁ። ነው ምናልባት መስዋዕትነት ከተባለ እንግዲህ እሱን አድርጌያለሁ። የሰው ልጅ የታዘብሽው ነገር ካለችኝ የሰው ልጅ በጣም ምላስ ሁላችንም አለን ሁላችን እና ሁሉም ሰው የሚያወራውና እንዴት ነው የሚያወራው ነገርና የሚያደርገው ድርጊቱ ተመሳሳይ የማይሆንበት ጊዜ ገጥሟቸው ያውቃል። ሆነ በህይወቴ በስርዓት የታዘብኩት ነገር ቢኖር የሰው ልጅ እኛ ሰዎች እስከሆነ ሰዓት አልነበረኝም። ከሆኑ ጊዜያቶች በኋላ ግን ሁሉ በእርሱ ሆነ የምትለውን የመጽሐፍ ቅዱስ ጥቅስ በጣም የምወደው በጣም እውነትም ስለሆነ በጣም የምወደው በእኛ በኦርቶዶክስ እምነት ሁሌም ኃጢአት እንሰራና ንስሐ አባት ከሄደን ተናዘን ነው ኃጢአታችሁ ተሰርዮላችኋል ይቅርታ ብላችኋል ተብለን የምንሸኘው። ያንን ቆሻሻ ነገር ስናደርግ ብዙ ማዕት ስንፈጥር እያየን ዝም የሚለን በይቅርታ የሚያምን አምላክ ስላለን በቃ ልጆቼ ናቸው ይመለሳሉ። ስለዚህ እኔ ማን ነኝ በይቅርታ ማላምነው? እንዲህ ጥፍጥፍ አድርጎ ከጭቃ የሰራኝ አንድ ፍጥረት ታዲያ ያስተማረን አንድ አምላክ አይደል? ለዛ በደንብ ነው በይቅርታ ማምነው። ያሳደገችኝ ስንት ነገር ማለት በእኔ ምክንያት ስንት መከራ ያየች ብዙ ነገር የሆነችልኝ አያቴ በጣም ነው ወዳት በጣም አልደራደርም። እኔን የሚያውቁኝ በቅርብ የሚያውቁኝ ሰዎች ለኪዳነ ምሕረት ያለኝም ፍቅር ያውቃሉ ሁሉም እና በጣም ወደው በጣም እንዴት ነው ሰው የሰርጉ ዕለት ቢከፈትለት ሁላ ማለቅስበት መዝሙር የዘማሪ ሙሉቀን ይመስለኛል። ስም ከተሳሳትኩ ይቅርታ አድርጉልኝ። አረሳውም የሚለው መዝሙር በጣም ነው የምወደው። በጣም ግን ስሜት ይሆናልና አልችልም መዘመር። አረሳውም ያንን አበባዬ እዮሃ አበባዬ መስከረም ጠባ ደስ ይላል። አድናቂ ከተባለ በትወና ከሄድን በሴት ሰላም ተስፋዬን በጣም ነው የምወዳት፣ በጣም ነው የማደንቃት። ከወንድ ደግሞ ግሩም ኤርምያስና አለማየሁ ታደሰ። ከመንፈሳዊ ካላችሁኝ ግን ርዕሰ ሊቃውንት አባ ገብረ ኪዳንን እና መምህር ሄኖክ ኃይሌን ዲያቆን ይቅር በሉኝ፣ መምህር ዲያቆን ሄኖክ ኃይሌን ሁለቱን በጣም ነው የምወዳቸው። በጣም አይን ኧረ በጣም ትንሽ ነገር የሚያስደስተኝ በጣም ትንሽ ነገር ደግሞ የሚያስከፋኝ ሰው ነኝ። ግን ማስደሰት ከታኔ እንዳ እኔ አንተስማት አስቤ አላውቅም። ግን በምንም አይነት ሁኔታ ውስጥ ሆኜ አጠገቤ ወር አካባቢ ላይ ያለ ሰው ሲደሰት ማየት ይበልጥ እኔን ያስደስተኛል። ትልልይ አለኝ በጣም ማረሰ ይማልገጠመኛልና ሀረር እያለሁ ነው ይህን ቪዲዮ እህቴ ስታየው እግዚአብሔር ይመስገን በህይወትም ላልኖር እችላለሁ ስለምትገለኝ እና ቤት ዶሮ የምንሰራው እኛ ነበርን ያኔ። ከዛ ምን ይፈጠራል መሰላችሁ
ዶሮ ከመስራታችን በፊት ሽንኩርት ስናበስል ጨው እናደርጋለን አይደለ? ከዛ ታናሽና እሷ ሌላ ቦታ ነበርን ያለነው። እዛ እኔ ሄድኩና አገኘኋትና ዶሮ ልሰራ ነው ምናምን ስትለኝ በቃ ሽንኩርቱን ስታበሲ በጨው አብሲ ብያት ሄድኩ እና ከዛ ሽንኩርቱን ብዛቱን ስታይ ለካ ብዙ ጨው ጨምራበታለች። ተሰራ ሁለታችንም ቤት እኛ ቤትም ተሰራ እዛ ቤት ተሰራና ከዛ ልንበላ ሄደን ማለት ነው። እና ሲቀርብ ጨው ነው ምግቡ ሙሉ ዶሮ። ከዛ ምንድን ነው ስትባል እንደ ምንም ማውቀው ነገር የለም ጨው ጨምር ያለችኝ ማለት ነው እኔ ላይ ሁሉም እኔ ላይ ብጥጥ ሲሉ እንዴ ቆይ አይደለም ጨው ጨምራችሁ አብስሉ ብላችሁ እኔ ለእንደ ያሉ አልኩኝ ስል አይ ይሄ አንቺ ጦስ ነው እንደ እግዚአብሔር ይመስገን እንደ አዲስ ዶሮ ተገዝቶ በስርዓት ደግማችሁ ስሩ ተብለን ለሁለት ፍግት ብለን ድጋሚ ሌላ ዶሮ ሰርተን አብለታናቸዋል ቤት እና ታለም ዘንድሮም ጨው እንደዛ ነው ወይ የሚጨመረው ማለት ፈልጋለሁ። አዲስ ዓመትም አይደል 2016 ብዙ መጥፎ ነገሮች የሰማንበት ብዙ ነገሮች ያየንበት ብዙ ነገሮች ደግሞ ሁላችንም ህይወት ላይ የተፈጠረበት ሁሉም ሰው ባለቀ ይሄ ዓመት ብሎ የተመኘው ዓመት ነው አይደልና 2017 ጥሩ የምንሰማበት ሰርተን የምናተርፍበት ከሁሉም በተሻለ ግን ልባችን ወደ ፈጣሪ የሚቀርብበት ዓመት ያደርግልን። አሜን በሉ። ከአሜን ይቀራል ይባል የለ አሜን በሉ። ማመስገን ፈልጋለሁ ብዙ አሉኝ ብዙ ከምንም ነገር በፊት ግን ለእናቴ ለምን ሽፈን አርጋ ክልል አርጋኝ ሞገስ ሆናኝ የምታኖረኝ ለሰሚነሽ ኪዳነ ምህረት እኔ ሁሌ ማመስገኛት አልጠግብምና እናንተም አመስግኑልኝ። ከዛ በተረፈ ደግሞ ጉለቴ ሙልት አድርገው ለሚያኖሩኝ ቤተሰቦቼ ሁሌም ካጠገቤ ስለሆኑ ሁሌም በተረፈ ለልጅ የኔ እናቴ የኔ ቀርታታ እሷን ከዛ ባለፈ ግን ሁሉም ሶሻል ሚዲያዎች ላይ ጥሩ ነገሮችን ለምትነግሩኝ እውነት ብዙ ቴክስቶች ደርሱኛል ኢንስታግራም ቲክታክ ላይ ሁሉም ላይ እና ለምታበረታቱኝ በርቺ ጎበዝ ለምትሉኝ ለሁላችሁ እግዚአብሔር ያክብርልኝ ልባችሁ ላይ ቀየረባችሁ ወዳችኋለሁ። በቀጣይ እንድሰራላችሁ የምትፈልጉት ወይ ደግሞ መጠየቅ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። እዮሃ አበባዬ መስከረም ጠባ ደስ ይላል